ላኪልኝና ቴሌግራም ላይ እናውራ አልክልህ አይኔ እኮ ስልክ ቁጥር አልሰጥም ኢንስታግራሚን ባይሆን ያዘው በ12 ብር ፓኬጅ ቀን ሙሉ ልቤን ስታደርቅ እልቱ ኢንስታግራምሽን ቢዩ ነው ወይስ ለነዛ ጅላንፎ ጓደኞች እንደርዳታ እንዲያድላቸው ሲግማ ስትጫወቱ ቢልጥሉ መኪና እንደሌለኝ የለበስኩትን ልብስና ቁመቴን አይተሽዋል ስልክ ቁጥሬን የፈለከው ለምን ኢንስታግራም አካውንቴን የከፈትኩት ኦንላይን ማርኬት ልሰራበት እንጂ ከእንዳንተ አይነት ጅላንፎ ጋር እኮ ልጃጃል አይደለም ትሆናለህ ወይ አትሆንም ማለት ነው አለቀ ምን ኢንስታግራም ላይ ወስደሽ ተስፋ እየሰጠሽ የጋባዦች መዝገብሽ ውስጥ ልትጨምሪ ነው ሐሳብሽ እኔ ስልክ አልሰጠም ኢንስታግራሜን ያለ የመኪና ቁልፍ ባሳይሽ የልደት ካርድሽን ትሰጪኛለሽ አታስመስይ ግርፓ አለመላ እስከ ጥገኔጋ አስሞኩድ ማንንም አልሰማም ተክ ነው ማረጋችሁ ማንንም አልሰማም ነው ማለት እንዴ እነ ጉቢው የኢትዮጵያ ልጅ ወይ አማረብኝ ብሎ ነው እንዴ ያዋለዱ ዶክተሮች እኮ ማለት ነው ፊቱ ነው ቂጡ ነው ብለው ለመለየት 3 ቀን ይፈጀባቸው አይኑን እስኪገልጥ ድረስ የሰፈር ሰው ራሱ ናስቴ ቆንጆ ብሎ ልኮቱላ አቅም ነው እንዴ እኛን ስሙ እሱን ይዘሉታል ነበር የሆነ ቀን እኛ ቤት መጣ ፊቱን በመስቶት ሲይ መስቶቱ ደንግጦ ራሱን ሰበረ ከዛ ማዘር እሱን ተውትና ምሳ ብሉ ብላ እንጀራ አቀረበች ወጥታ እስክትመጣ እንጀራውን እያዩት አይኑን ነው የጨፈነው 5 አመት ቡና የተቆላበ ማንከክሸሻ ነበር የሚመስል በዛ ላይ ቋጣሪ ብቻ የሆነ ቀን 1 ብር ጠፋብኝ ከ6 ወር በኋላ እሱ ፊት ውስጥ አገኘሁት ከዛ ሳንቲሙ ሳነሳው ሳንቲሙ ላይ ያለው አንበሳ ጸጉሩ ቀምሎ ያከከነ ያገኘው ሳንቲሙ እንዴ በሰፈር ሲያልፍ እኮ ልጆቹ ኪንግ ጎንግ መጣ ነበር የሆነ ጊዜ ንብ ነደፈችው ከዛ የነደፈችው ንብ ሌላ ንብ አይቷት አለቀ ሄዶ ተናግሮባት ንቧን በስቅላት ነው ያስቀጣ ስትሞቱላ እኔ ነኝ ያወጣው ናግጨኛ አንተ ልኮ ገጫኛ ምን አባታኛለ ታኩር እንኳን ገሽቶት ፈምሷል እንዴ እሱ ሽቶ ቤት ከፍቶ ቢያንስ ቬሎ ቤት አልከፍትም ናታ ናግጨኝ አረገደለኝ ናግጨኝ ኢየሱስ እኔ ምለ አጎቴሽ መልስ ገባ እንዴ አጎቴሽ መልስ ስላላዳለ ምን ከሰኞ እስከ ዓርብ ንጹህ ነቱልና ቅዳሜ ሲደርስ እንደዚህ ትለብሳለህ አንተ ገራጅ ሙያ ላይ እንደዚህ አይባልም ወንድሜ ምንድነው እንደዚህ የት ነበር ካንተ ተልከ ነበር ማን ይላከ የቤት ሰራተኞች ላንተ ላይ አስረዳ እንዴ ደሞ ድጋሚ ይሄን እኔ ልብስ ለብሰህ ነው የምትሄደውና 48 ጎማ ፈታ ፊልድ ተልከ ነበር አትከራከረ እና በእኔ ልብስ ነው የምፈታው ወይ አትከራከረኝ ሌላ እንዴ ለውጣ ስለሆነ ደሞዝ ትወስዳለህ ሽሜ ቦስ ሰላም ነው ሰላም ነው አለን ምን እያደረገ ነው ዛፍ እየፈታ ነው አረ ሽሜ ና ደሞዝን ውሰድ ቀልዱን ትተህ እንዴ ምን እያደረገ አንተ ልጅ ጎበዝ ልጅ ነው ደሞዝ ይጨመርለታል ደሞ ስራ ሽሜ ወለ ቆይ 2 ሳምንት አይተህ ነው ምን ጨመረው እንደዚህ አይነት ነገር እኮ የለም 2 ሳምንት ነው እሺ አንዴ ደሞዝ ትወስዳለህ አንዴ ለውጣ ስለሆነ ይኸውልህ የዛሬውን በጣም ስራ እየሰራ ስለሆነ ሰኞ ቢወስድ ነው የሚሻለው የዛሬውን የቅዳሜውን ሰኞ ቢወስድ በጣም አሪፍ ነው ችግር የለውም እኔ ለልጅቷ ሰጥቻ አውጣለሁ እኔ ስለማልመጣ ሰኞም ሽሜ ወለ እኔ ያለው እሺ አይ አው ዛሬ ቦስ ችግር አለ ሰኞ አሁን እየሰራ አይደለም አይ ሳምንት እየሰራ አይደለም ነው ጨረስክ እኮ ውሰድ አልኩህ እኮ እኔ ምን አልኩኝ ውሰድ አልኩህ እኮ እኔ ፕሮግራም አለብኝ እኮ ውሰድ እኮ እሺ ስጠኛ ምንድነው የምትፈ አንድ ቀን ቢሮ ገብተህ አንድ ቀን ይኸውልህ አንድ ቀን ታገሰና ሰኞ ሰድ እኔ ስትልኝ ውሃ ልማት ነው ምን ልርዳው ሌላ ጊዜ ውሃ 4 ሰዓት 5 ሰዓት ላይ ነበር የምትሄደው ዛሬ ግን ገና በጧት 1 ሰዓት ላይ ሄደች አዎ ዛሬ በጧት ነው ስራ የገባ ነው ኧረ እባካችሁ እኛ ሰፈር ከውሃ ከሄደ 2 ሳምንት ሞላው የት አካባቢ ነው የእናንተ ሰፈር ቀበሌ 03 ጋር ይሄ ከወንዙ አጠገብ ያለው ሰፈር አዎ ሄሎ ውሃ ልማት አንድ አመት ሙሉ አብረን እየኖርን ሽማግሌ ልካል ይላልክ መቼ ላክ ሽማግሌ ይኸውልሽ አንቺ ፋዘር ምሁር ናቸው ፕሮፌሰር ይረዳሉ አላልሽም እንዴ እንዴ ሽምግልና እኮ የሚላከው የመረዳት ችግር የማገናዘብ ችግር ያለበት ነው ያኔ እናንተ አብሮ መኖር አስፈልግ ይኸውልሽ ዝም ብሎ የሚቆም አብሮ መኖር የለም ተረጋጊ ሰክላውራ እናቴ ሄሎ ምን ነው ጠፋብኝ አባክዬው ናፈከኝ እኮ አሎ ቢቡ አሎ እንጂ ከማጋደም ብታይ እኮ አባቴ ቤት ገዝቼልህ ባዶ ቤት ቁጭ ብዬልሃለሁ መተህ ለኔ ባል ለቤቱ ደግሞ አባወራ ትሆንለት ቤት እናቴ ዝናብ መታኝ ፀሐይ ደበደበኝ ማዳበሪያውን ኩል ልጄ ነኝ እናቴ መጡ አሁን አባወራ መሆን ልጄ ነኝ እናቴ ስሚ እንኳን ሽማግሌ ልኬ በትሪክ ያልሰማሽም አራራኒ ምርር ያለኛ የሚበላ የሚቀመስ የለም ቤት በኩል ነው ናዝ ጋር አንተና አቤት ወንድሜ እንጂ ነው እኛ ነን የምንወርደው ይሰፈር ምንድነው የምትወርደው ለራሴ ሙሉ ቤት ቀይደ እኮ ይዤ ነው የምዞረው ምንድነው በዚህ ሙሉ ቤት እቃ አስመሳይ ቦርሳ ነው ሲጠይቁ 3 ፖንት አንድ መታሻ እኮ ነው አንድ መታሻ አዎ አንተም ክትጀምር ከነገ ቁርስ በልታለህ እንዴ አዎ በልቻለሁ እኔም በልቻለሁ እንዴ አሁን ትጀምረን መሄድ ቤት መሰለህ ቤት ነው የምሄደው እሺ
እሷ የተከራየችበት ግቢ የለም ውሻው ሞቶ የውሻ ቤት ቁርጭውን ጠረቅ ልገባ ነው። የውሻ ቤት እሺ የምሳለሽ እንዴ የለኝም እኔ ምልኝ አይዞሽ እኔ እዚህ አማራለሁ። የውሻ ቤት ትያለሽ